መዝሙር 128 ከቁጥር 1 ጀምሮ ስንት አልኳችሁ? የሰማችሁ መልሱልኝ። መዝሙር 128 ስንት አልኳችሁ? እቤት ስትገቡ ወይ ስልካችሁ ላይ ወይ መጽሐፍ ቅዱስ ከፍታችሁ በደንብ አንብቡት። እንደዚህ ይላል፣ እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው። እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው ይልና እነሆ የድካምህን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃል። ምን ይልልሃል? ምን ይልልሃል? እግዚአብሔርን የሚፈሩ ሁሉ በመንገዱ የሚሄዱ የተባረኩ ናቸው ይልና የድካምህን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃል። ሰው መጀመሪያ ከተባረከ በኋላ ነው የሚሳካለት። ተሳክቶለት አይደለም የሚባረከው። መጀመሪያ ምን ይባላል? መልሱልኝ። ምን ይባላል? ይባረካል። ከዛ ምን ይልለታል? ይሳካለታል። መጀመሪያ እግዚአብሔር ይባርካል። ልክ አብርሃምን ከዘመዱ ውጣ እንዳለው ከዘመዱ እንደወጣ እግዚአብሔር ለበረከቱን እንዳለው መጀመሪያ ትባረካለህ። ከዛ ንግድ፣ ከዛ ስራ፣ ከዛ ትዳር፣ ከዛ ልጆች፣ ከዛ ስልጣን የተባረከ ስልጣን ይሆናል። አንተ ያለህበት ቦታ ስራ ሰርተ ትወርዳለህ። ለሀገርም ትጠቅማለህ፣ ለሰውም ትጠቅማለህ። ለራስህም በረከት፣ ለሚስትህም በረከት፣ ለልጆችህም በረከት ትሆናለህ። ካልተባረክ ግን ለራስህም ችግር ነህ፣ ለሰውም ችግር ነህ፣ ለሀገርም ችግር ነህ። ካልተባረክሽ ለራስሽም ችግር ነሽ፣ ለሀገርም ችግር ነሽ፣ ለምታገቢው ባልም ለምትወልጂው ልጅም ችግር ነሽ። አንዱን ልጅ ከአንድ ልጅ ታበላልጫለሽ። ካልተባረክ አንዱን ልጅ ከአንድ ልጅ ታበጣልጣል። የወለድከውን እኮ ነው። አንድ ልጅ ወልደ ሁለት ልጅ ወልደ አንዱን ከአንዱ ታስበልጣል። ምናልባት መልክ አይተ፣ ምናልባት ቁመና አይተ፣ ምናልባት የሆነ ነገር አይተ፣ ምናልባት ወንድነትና ሴትነት አይተ። ኢትዮጵያ ውስጥ እኮ 90% ወይ 99% ሃይማኖተኛ በሚባልበት ሀገር ወንድ ሲወልዱና ሴት ሲወልዱ እግዚአብሔር የተባረከ ሰጠኝ ብሎ በማመስገን ፈንታ ወንድ ላይ ቸለ ሴት ላይ ቸለለ የሚሉ ሰዎች አሉ። እኔ ስትወለድ አካለ ጎዶሎ ናት። ምንድናት? ይሄን የሚያደርገው እግዚአብሔር ነው። የሚያደርግበትም ምክንያት አለ። 23 ዓመት የገዛ እናት አባቷ ቤት የበላችሁ ስቃይ ልነግራችሁ አልችልም። አካለ ጎዶሎ ስለሆነች ስለማትንቀሳቀስ አንዳንድ ቀን ውሻ የማይበላውን እንጀራ ትበላለች። ምን ስለሆነች? ወዳ ነው እንደዛ ያደረገችው። አካለ ጎዶሎ ነች፣ ወዳ ነው። መልካም ካልሆነ መልክ ከሌለው ቁመና ከሌለው 23 ዓመት እግዚአብሔር ግን መሐሪ ነው። ከ23 ዓመት በኋላ እግዚአብሔር የሚምራት ስሙ የተመሰገነ ይሁን። ከ23 ዓመት በኋላ 23 ዓመት የገዛ እናት አባቷ ቤት ስቃይ በልታ ከ23 ዓመት በኋላ ሙሉ ሰውነቷ ነፃ ሆነ። እግዚአብሔር ቀን ቆጥሮ ይከፍላል ወገኖች። ቀን ቆጥሮ ለክፉም ክፋቱን እንደሚከፍለው ለደግም ደግነቱን እንደሚከፍለው ለተበደለም ሰው ደግሞ እግዚአብሔር ይደርስለታል፣ እግዚአብሔር ይፈርድለታል። የሚገርማችሁን አንድ ታምር ልንገራችሁ። አሁን ቤተሰቡ ከዛች ሴት ነው እንጀራ የሚበላው። አለች የምትባል ትልቅ ቦታ ላይ ያለች ሴት ናት። አሁን ከሷ እጅ ነው እንጀራ የሚበሉት እየተላከላቸው። ይገርማችኋል። ሳኦል ዳዊትን በነፍሱ ተጫውቶ ነበር። እግዚአብሔር ግን አንድ ቀን የማታ ማታ ሳኦልን እጁ ላይ ጣለለት። ምኑ ላይ? ዛሬ በነፍሳችሁ የሚጫወቱ ሰዎች የማታ ማታ አንድ ቀን እጃችሁ ላይ መውደቃቸው አይቀርም። ያኔ እናንተ ምን ታደርጋላችሁ ነው? ጠላትህን እግዚአብሔር እጅ ላይ ቢጥልል። ዳዊት ልብሱን ቆርጦ ነበር። ልብሱን ስለቆረጠ ራሱ ተጸጸተ። እጄ ላይ የጣለው እግዚአብሔር ነው፣ ለምንድን ነው እንደዚህ ያደረኩት ብሎ። በጎ ህሊና ያለው ሰው እግዚአብሔር በጎ ህሊና ይስጥን። በጎ ያለው ሰው ነውና ሳኦል እኮ ጠላቱ ነው፣ በነፍሱ ሲጫወት የነበረ ሰው ነው። እግዚአብሔር አንድ ቀን ጠላቱን እጁ ላይ ጣለለት። ሲጥልለት ግን ትንሽ የልብሱን ጫፍ ስለቆረጠ ለምን እንደዚህ ያደረኩኝ? እግዚአብሔር ነው ጠላቴን እጄ ላይ። ህሊና ያላቸው ሰዎች አሉ። ምን ያላቸው? ቅዱስ ጳውሎስ ለልጁ ለጢሞቴዎስ ልጄ ሆይ እምነትና በጎ ህሊና ይኑር ይላል። ኢትዮጵያ ውስጥ በተለይ በዚህ ዘመን ምን ጠፋ ብላችሁ ብትሉ ህሊና፣ በጎ ህሊና ያለው ሰው የለም። እንደ ሰው ያስባል፣ ይወጣል፣ ይገባል፣ ትወጣለች፣ ትገባለች። በጎ ህሊና ያለው ግን ጥቂት ሰው ነው። ከልጅ ልጅ እንዳናስበልጥ እግዚአብሔር ይርዳን።